አንድ ቄስ በመሠዊያው ፊት ቆመ እና ምራቁን ተፋ። በዚያው ዕለት ሞተ። ምክንያቱም አንድ ሰው ምራቁ በትክክል የት እንደወደቀ አይቶ ነበር። በስንክሳር ታሪክ ሐምሌ 13 ቀን አንድ ሰው አረፈ። አባ በስንዮስ የቀፍት ከተማ ኤጲስቆጶስ። ነገር ግን ኤጲስቆጶስ ከመሆኑ በፊት ራሱን እንኳን ማየት የሚፈራ ሰው ነበር። ዓለሙን ትቶ ሸሸ፣ በዝምታ ኖረ። በቅዱሳት መጻሕፍት ውስጥ ተውጦ መዝሙረ ዳዊት እና የነቢያት መጻሕፍት እንዲህም ይባል ነበር። የቃላቸውን ንባብ ሲጀምር እነሱ ይመጡ ነበር። ነቢያቱ ራሳቸው አጠገቡ ቆመው እየጠበቁ እርሱ የሚያስተምራቸው እስኪመስል ድረስ እጆቹን ዘርግቶ ሲጸልይ ጣቶቹ እንደ ፋና ይበሩ ነበር። በእነዚያ እጆች ተአምራት ይፈስ ነበር። ነገር ግን ትልቁ ጥንካሬው ያደረገው ነገር አልነበረም፣ ለማየት ፈቃደኛ ያልሆነው ነገር ነበር እንጂ። የሴትን ፊት አይቶ አያውቅም ፈጽሞ። አንድ ቀን ግን በበሽታ የተሰበረች አንዲት ሴት ጠበቀችው። እርሱን አየችው፣ ሮጠች። እርሱም ዘወር አለ፣ አይቷትም ሸሸ። ሴቲቱም በሰውነቷ ውስጥ ባለችው የመጨረሻ ኃይል ተከተለችው። ነገር ግን ልትደርስበት አልቻለችም። ስለዚህ ወደቀች ወደ ምድር። እግሩ የረገጠበትን ቦታ አፈር ዘገነች። በላችውም በእምነት። በቅጽበትም ተፈወሰች፣ በአፈሩ ብቻ ሳይሆን በምታምነው እምነት። ከዚያም አንድ ቀን እርሱ አያቸው። 3 የሚያበሩ ሰዎች በእጁ መክፈቻ ቁልፍ ሰጡት። እንዲህም አሉት፣ የእግዚአብሔርን ቤተ ክርስቲያን ትመግባለህ። የተሰወረው መነኩሴ ኤጲስቆጶስ ሆነ። በመሠዊያው ፊት ሲቆም እንጀራውንና ወይኑን ብቻ አላየም፣ ጌታን ራሱን አየ። በዙሪያውም መላእክትን በፍርሃት ሲቆሙ። አንድ ቀን አንድ ቄስ ሊቀድስ መጣ። ሁሉም ነገር የተለመደ ይመስል ነበር። ነገር ግን በቅዳሴ እኩሌታ ምራቁን ተፋ። ቅዳሴው ከተፈጸመ በኋላ አባ በስንዮስ ጠራው፣ እንዲህም አለው፣ በመሠዊያው ፊት በቆምክ ጊዜ እግዚአብሔርን አትፈራምን? ምራቅህስ የት እንደወደቀ አታውቅምን? የወደቀው በኪሩቤል ክንፎች ላይ ነው። በዚያች ሰዓት ፍርሃት ያዘው፣ ሰውነቱ ተንቀጠቀጠ። ወደ ቤት ተሸከሙት፣ እናም ሞተ። ምክንያቱም ሌሎች ችላ ያሉትን እሱ አየ፣ ሌሎች ቀለል ያደረጉትን እሱ ፈራው። የመጨረሻው ሰዓት ሲደርስ ያውቅ ነበር። ሕዝቡን ሰበሰበ፣ አስተማራቸው፣ መከራቸው በቀናች ሃይማኖት ይጸኑ ዘንድ። ከዚያም በጸጥታ ነፍሱን ሰጠ በእግዚአብሔር እጅ። ከሞተ በኋላም እንኳ ጸጋው አልቀረም። የመግነዙ ቁራጭ ሕመምተኞችን ይፈውስ ነበር። በምድር ላይ ዓይኑን የከለከለ በሰማይ ገነትን ለማየት ታደለ። እናም አንተ ስላላየኸው ብቻ እዚያ የለም ማለት አይደለም።